ሰላም ሰላም ቤተሰቦች፣ ዛሬ ስለ አርቲስቲክ ኢማጂኔሽን ምንነትና ጠቀሜታው እንዲሁም ጥበባዊ ምናብን ተጠቅመን እንዴት አርቲስቲክ እይታችንን እናዳብራለን የሚሉ ነጥቦችን እናነሳለን። ቪዲዮዎቻችንን ላይክ፣ ሼር እያደረጋችሁ ኮሜንት ላይ እየተወያያችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቆይታ። የሥነ ጥበባዊ ምናብ ወይም አርቲስቲክ ኢማጂኔሽን ምንድን ነው? ከዚህ ቪዲዮ በስተመጨረሻ የምናገኛቸው ጥቅሞች ወይም ነጥቦች ምንድን ናቸው? የሥነ ጥበባዊ ምናብ ምን እንደሆነ እንረዳለን። በአርት፣ በትወና፣ በሥነ ጽሑፍ እና በሌሎች የፈጠራ ዘርፎች ውስጥ ያለውን ሚና እንረዳለን። ምናብና ፈጠራ ያላቸውን ግንኙነት እንገነዘባለን። የራሳችንን ምናባዊ አቅም መጠቀም እንጀምራለን ማለት ነው። እስቲ በመጀመሪያ አንድ ነጥብ እናንሳ። እስቲ አስቡት፣ አንድ ሰው በሰማይ ላይ የሚራመድ ቢሆንስ? ወይም አንድ ዛፍ ሰው እንደሚናገር ቢናገርስ? እነዚህ በእውነተኛው ዓለም የሌሉ ነገሮች ናቸው፣ ግን አእምሯችን ሊያስባቸው ይችላል። ይህን ችሎታ ምናብ እንለዋለን። ሁሉም ሰው ምናብ አለው፣ ነገር ግን አርቲስቶች ያላቸውን ምናብ ወደ ሥራ ይቀይራሉ። ሌላው የሥነ ጥበባዊ ምናብ ትርጉም ምንድን ነው? የሥነ ጥበባዊ ምናብ ማለት በአእምሮ ውስጥ አዲስ ሐሳቦችን፣ ምስሎችን፣ ተሞክሮዎችንና ስሜቶችን ፈጥሮ ማየትና ወደ ሥነ ጥበባዊ ሥራ መቀየር ነው። በቀላሉ ለመናገር የሌለውን ነገር በአእምሮ ውስጥ ፈጥሮ ማየት ነው። ለምሳሌ አንድ ደራሲ ስለ 500 ዓመት ወደፊት ያለች ከተማ ታሪክ ይጽፋል። እሱ ያንን ከተማ አላየም፣ ነገር ግን በምናቡ ፈጥሮ አይቷታል። ይህን ስነ ጥበባዊ ምናብ እንለዋለን ማለት ነው። እስቲ በመጀመሪያ የመጀመሪያውን መርህ እንይ። ከተለመደው እይታ በላይ መሄድ ማለት ምን ማለት ነው? ብዙ ሰዎች ነገሮችን እንዳሉ ብቻ ያያሉ። አርቲስት ግን ከዚያ በላይ ያያል። የሚታየውን ብቻ ሳይሆን የማይታየውንም ያስባል። ለምሳሌ በመንገድ ዳር ያለ አሮጌ ጫማ አያችሁ። ተራ ሰው አሮጌ ጫማ ነው ይላል። አርቲስት ግን ይህን ጫማ የለበሰው ሰው ማን ነበር? ምን ያህል ርቀት ተጉዟል? ምን ታሪክ አለው ብሎ ያስባል። ሌላ ምሳሌ እንይ። በተውኔታችን ውስጥ አንድ ወንበር አለ ተባለን። ተማሪው ወንበር ብቻ ያያል። ተዋናዩ ግን ዙፋን አድርጎ፣ ፈረስ አድርጎ፣ መኪና አድርጎ፣ መርከብ አድርጎ ሊጠቀምበት ይችላል። ይህ ከተለመደው እይታ በላይ መሄድ ማለት ነው። እስቲ በዚህ ነጥብ ላይ ተመርኩዘን እዛው አካባቢያችሁ ላይ የምትሰሩትን ነጥቦች ላንሳላችሁ። በእጃችሁ ላይ እስክሪብቶ ወይም ደግሞ እርሳስ ያዙና አጠገባችሁ ላለ ሰው ይህን ጥያቄ ጠይቁት። ይህ ከመጻፊያነት ውጪ ምን ሊሆን ይችላል ብላችሁ ጠይቁ። እንደዛ እየጠየቃችሁ አካባቢያችሁ ያሉ ሰዎችን ቢያንስ 10 የሚሆኑ ሰዎችን ጠይቋቸውና ያገኛችኋቸውን ምላሾች ኮመንት ላይ አስቀምጡልን። ሌላኛው መርሃችን ደግሞ የፈጠራ ነፃነት ወይም ክሬቲቭ ፍሪደም የምንለው ነው ማለት ነው። የፈጠራ ነፃነት ማለት ምን ማለት ነው? የፈጠራ ነፃነት ማለት ያለ ፍርሃት፣ ያለ ገደብ፣ ያለ እገዳ አዲስ ሐሳቦችን ማሰብ ማለት ነው። ለምን አስፈላጊ ሆነ? አርቲስቶች ሁል ጊዜ ሰዎች ምን ይሉኛል ብለው ብቻ ቢያስቡ አዲስ ነገር ማምጣት አይችሉም። የፈጠራ ነፃነት ማለት ሐሳቤን ልሞክር ማለት ነው። ለምሳሌ አንድ ተዋናይ ንጉሥ ሆኖ ይጫወታል። ሌላው ንጉሱን በቀልድ መልክ ይተረጉመዋል። ሶስተኛው ንጉሱን እንደ ድሃ ሰው አድርጎ ያቀርበዋል። ሁሉም ትክክል ሊሆኑ ይችላሉ፣ ምክንያቱም ይህ የፈጠራ ነፃነት ነው። በተለይ ለተዋናዮች የሚሆን አንድ ምክር ልስጣችሁ። በልምምድ ጊዜ ይህ ስህተት ይሆናል ብለው አይፍሩ። አንዳንድ ጊዜ ትልቁ ፈጠራ ከተሳሳተ ሙከራ ይጀምራል። በዚህ ነጥብ ላይ ተመርኩዘን እስቲ አንድ ነጥብ ላንሳላችሁና በዚያ ላይ ተወያዩ። ዛሬ
ውሃ ቀይ ቢሆን ምን ይፈጠር ነበር? በዚህ ነጥብ ላይ ተመርኩዛችሁ እርስ በርስ ተወያዩ። ውስጥ አካባቢያችሁ ያለ ሰውን አነጋግሩ፣ አወያዩት። አዲስ ነገር ካገኛችሁ ኮመንት ላይ አስቀምጡልን። ሌላው መርሃችን ደግሞ ድንበር መስበር ወይም ብሬኪንግ ባውንደሪስ የምንለው ነጥብ ነው። ድንበር መስበር ማለት ምን ማለት ነው? ድንበር መስበር ማለት ሁል ጊዜ እንዲህ ነው የሚለውን ሐሳብ መጠየቅ ነው። በአርት ውስጥ ቀደም ሲል ሰዎች ስዕል ማለት ሰውን ወይም ተፈጥሮን በትክክል መሳል ነው ብለው ያምኑ ነበር። ከዚያ አርቲስቶች አብስትራክት አርት ፈጠሩ። ይህ ድንበር መስበር ነው። በትወና ውስጥ ቀደም ሲል ተውኔት በመድረክ ብቻ ይቀርብ ነበር። ዛሬስ በመንገድ፣ በገበያ፣ በኦንላይን፣ በቪአር ይቀርባል። ይህ ድንበር መስበር ነው። ድንበር የሚሰብሩ አርቲስቶች ምን ያደርጋሉ ብለን እንጠይቅ እስቲ። አዲስ ሐሳቦችን ያመጣሉ፣ ሰዎችን እንዲያስቡ ያደርጋሉ፣ ማህበረሰብን ይጠይቃሉ፣ ለውጥ ያመጣሉ። በእነዚህ ነጥቦች ላይ ተመርኩዛችሁ እስቲ አንድ የምትሰሩትን ነጥብ አሁንም ላስቀምጠላችሁ። ትምህርት ቤት ባይኖር ሰዎች እንዴት ይማሩ ነበር? ትምህርት ቤት ባይኖር ሰዎች እንዴት ይማሩ ነበር? በዚህ ነጥብ ላይ ተመርኩዛችሁ አካባቢያችሁ ያለውን ሰው አወያዩ። ያገኛችሁን ነጥብ ካለ አሁንም በድጋሚ ኮመንት ላይ አስቀምጡልን። በአጠቃላይ የሥነ ጥበባዊ ምናብ 3 ዋና ዋና መርሆዎች አሉት። አንደኛ፣ ከተለመደው እይታ በላይ መሄድ፣ የማይታየውን ማየት። ሁለተኛ፣ የፈጠራ ነፃነት፣ ያለ ፍርሃት ማሰብ እና የመጨረሻውና ሶስተኛው ድንበር መስበር፣ አዲስ መንገዶችን መፍጠር ናቸው። እነዚህ 3 መርሆች ታላላቅ አርቲስቶችን የሚፈጥሩ መሰረቶች ናቸው ልንል እንችላለን። የዛሬ ነጥባችንን እዚህ ላይ ከመዝጋታችን በፊት ኮመንት ላይ በራሳችሁ የምትመልሱልን ወይም ደግሞ አካባቢያችሁ ያለን ሰው የምታወያዩበትንና ቤት ውስጥ በየግላችሁ የምትሞክሩትን ነጥቦች ላንሳላችሁ። የመጀመሪያው ኮመንት ላይ የምታስቀምጡልኝ ነጥቦችን ላንሳ። አንደኛ፣ ከተለመደው እይታ በላይ መሄድ ማለት ምን ማለት ነው? ሁለተኛ፣ የፈጠራ ነፃነት ለአርቲስት ለምን አስፈለገው? ሶስተኛ፣ ድንበር መስበር ምንድን ነው? አራተኛ፣ አንድ አርቲስት እውነታን እንዴት ሊተረጉመው ይችላል? የመጨረሻው፣ በትወና ውስጥ ምናብ ምን ሚና አለው? እነዚህን ነጥቦች መልሶቻቸውን በአጭር ኮመንት ላይ አስቀምጡልን። በቀጣይ ደግሞ አካባቢያችሁ ያሉ ወዳጆቻችሁን፣ ጓደኞቻችሁን፣ ቤተሰቦቻችሁን የምታወያዩባቸውን ነጥቦች ላንሳላችሁ። አንደኛ፣ አርቲስቶች ሕጎችን ማክበር አለባቸው ወይስ መስበር አለባቸው? ሁለተኛ፣ በኢትዮጵያ የድንበር መስበር ምሳሌ የሆነ አርት ታውቃለህ ወይም ታውቂያለሽ? ሶስተኛና የመጨረሻው፣ አንቺ ወይም አንተ አርቲስት ብትሆን ምን አይነት ድንበር ትሰብር ነበር? እነዚህን 3ቱን ደግሞ ከወዳጆቻችሁ ጋር ተወያዩባቸው። አዲስ ነገር ካገኛችሁ ኮመንት ላይ አካፍሉን። የመጨረሻውና ቤታችሁ ውስጥ በየግላችሁ የምትሞክሩትን ነጥብ ደግሞ ላንሳላችሁ። በቤታችሁ ውስጥ ያለ አንድ ተራ ዕቃ፣ ማንኪያ፣ ኩባያ፣ ወንበር ወይም እርሳስ፣ ብቻ የፈለጋችሁትን አንድ ዕቃ ምረጡና ያ ዕቃ ከመደበኛ አጠቃቀሙ ውጪ 10 አዳዲስ አጠቃቀሞች ሊኖሩት እንደሚችሉ ተንትኑ እስቲ። ከዛ ያገኛችሁትን ነገር ኮመንት ላይ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ። ጥበባዊ ምናብ ተዋናዮች፣ ደራሲዎች፣ ሰዓሊዎች፣ ሙዚቀኞች የሚጠቀሙበት ዋና መሳሪያ ነው።
ከዛሬ ቪዲዮቻችን ብዙ ነጥቦች እንዳገኛችሁ እምነታችን ነው። ቤተሰብ ያሉናችሁ ሰብስክራይብ በማድረግ ቤተሰብ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ